አያገባኝም። አብሬ ነው መከካክ። ጤና ይስጥልኝ የቻናል ተከታታዮች፣ ጎፈር ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መተናል። በተለያዩ ማህበራዊ ሚዲያ ላይ ሲዘዋወር ካገኘኋቸው ቪዲዮዎች መካከል ዛሬ ባመጣው ወደዚህ በጋራ እንተቻለን ብዬ ያሰብኩት ቪዲዮ ነው። እንግዲህ ሁላችሁም እንደምታውቁት ከቅርብ ጊዜ ወዲህ በተለያዩ ማህበራዊ ሚዲያ በተለይ በቲክቶክ ማህበራዊ ሚዲያ ታዋቂ ለመሆን ስድብና ብልግና አስፈላጊ ኮንተንት እየሆነ የመጣበት ሁኔታ ነው ያለው። ይህንን ለምን እንዳልኩ በኋላ ነግራችኋለሁ። ይህንን ቪዲዮ እዩትና ተመለሱ። ምን ታመጣለህ? አብሬ ነው ግቁስ ማረግ። ምን ታመጣለህ? እከካለሁ አብሬ ከመተከታይ ምን ታመጣለህ? ምን ታሪክ አለክ አንተ? እድሜ ዘላለም ግን ልጋግን ስጎት ስትሳደባል ቢኖርካ ለማርጨት እያመቻቸክ ከሆነ እተክልሃለሁ። ማሚ 7 ቤትክን ነው ባናት የምተክለው ማርጨት አምጉች እኮ አንድ አባ እንኳን ካለ ስፕላሽ እንኳን መጥቶ 5000 መጥቶ የሚሰጥልህ የለህም። ቢኖራቸው ላንተ ሰጥተው ያሳልፉክ ነበር። ተካካ ማለት ምን ማለት ነው? እናት እከካካለው አልኩክ። እከካካለው ይበቅ መከካት ታውቃለህ? እከካካለው እንደ ምንድነው? እንደ ገብስ ቅንጪ ነው። እንዲህ ድንጋይ ላይ ያስተኝቼ አብሬ ነው ጭፍልቅ ማረጋችሁ። አንተንም ተከታይክ ነው። ክፈል መጀመሪያ። በጣም ተሰማክ አንተ ተሰማክ። አንተ ስቀጠቅጣቸው እንደ የምትውለው አብሬ ደቁስልሃለሁ። ምን ታመጣለህ? እንዲህ አይነት ኢትዮጵያዊ ያለ ብዬ በህልም የማስብ ያለቅም ይገርም። ያሳዝናል። እኔ ያለው እንኳን አወቀኝ። ግን እንደ ሐሳብ 1 ደቂቃ ብቻ ማሜ ክፈላ ወይ የሰው ሀገር ነው ያለሽው ምናምን በጣም የኔ ስራ ያሉ ሰዎች ይወዱሻል። ዜጋ ነሽ። ገደል ግባ። እኔ በምኖርበት ሀገር አምለይጋል ይድና ዛ ማስተዛዘኛ የምታዝንበት ቦታ ጠብቅ። ሄድክ በማስተዛዘኛ የምታባብለው እኔ እኮ ሌጋል እኮ ነኝ። እኔ አባት ኮራ ቀብራር ብዬ ምናምን ከፍተኛ ባንክ እያንቀሳቀስኩ ምናምን የምኖር ግለሰብ እኮ ነኝ። ልቃሚ ማን ነው የሰው ሀገር ምናምን የምትለው? ሁለተኛ ሀገር እኮ ነው ከኢትዮጵያ ቀጥሎ። የታባ ያለው መስሎክ ነው ወይ? ህገ ወጥ ምናምን ረና ወይ መስየክ ነው እንዴ? ጽድት ብዬ እኮ ነው የምኖረው። ኮተታ ያስፋፋውብክ እግሬ ነው። ኦኬ ህግክን 7 ሜትር እንጨት ያልሽው ለምንድን ነው? 10 ጨምራ 17 ከህግ ውስጥ ሳይሆን አንተ አፍ ውስጥ ከተተው 17 ሜትር እንጨት አፍክ ውስጥ ይገባ። ያ ማለት ለምን እንደምትሰድበኝ ምን አጥፍቼ ነው? መሰደብ ስላለብክ ካዲ ስለሆንክ በልጅክ ምለክ ድራማ ስለምትወድ ኮተታም ስለሆንክ ቅጣቱ ሌላ ነገር ኮተታም ስለሆንክ ነው የሰደብኩክ። ልቃሚ ስለሆንክ ነው የምሰድብክ። እዛ የሰበሰብካቸው ማለት ነው ያንተ ቢጤ ልጋጋም ማለት ነው መስጠት ስለማይችሉ ቁጭ ብለው ልጋጋቸውን ሲያለጉ እኔም አንተም ዲያስፖራ አይደል እንደያዝ ነው። ምን ያንተ ላሜ ቦራ ናቸው ወይስ ላቦሮ ነው ያስከው? የኔ ቤተሰብ ምን አደረጉሽ? እኔን እንደጀመርሽ ለገርኩክ ይስጡክ። አፋቸውን ከፍተው ቁጭ ብለው ከሚያዩክ አንተ መርቅነክ ነው ኡመር ኩሌ ቀመጥ አግበክ ከኢጀበና እስከ ኢጀቁፋ እንግሊዘኛ በአማርኛ ደባልቀክ እያወራክ ነው ያለከው። ገባክ? ይስጡክ። ምን አባታቸው ይሰጣል ካልሰጡክ? አፋቸውን ከፍተው የሚያዩክ እንዲህ ነው ምረግጥ። አዎ እንዲህ ነው ምረግጥ። ምን አባቱ አመጣለ? ላለመክፈል ነው አዳርዳር የምትለው? ምንም አታመጣ። እሱ ሌላ ነው። እሱ ተከፈል ወሬ አያስፈልግም። ከላስ ደን ተበልጠካል። በሰፊ ልዩነት ማማ ክፈል። አትከፍልም። ውጣ ሁደ ሄላሪው ምን ለማመጥክ 7 ሜትር እንጨት ይግባብክ። እንዲህ ነው የምነግርህ። ካሁን በኋላ ማሚ ክብር አይወድልህም። አንተ ክብረ ቢስ ነህ። ኖ አይደለም እኮ ነው የሚገርመኝ። ምንም አይግረምክ። አታልቅስ። ለቀስተኛ ውጣና ክፈል። አትቅዘን። ውጣና ክፈል ወይ ይክፈሉልክ። በእርግጥ የላቸውም። ቢኖራቸው ይሰጡክ ነበር። የላቸውም። ዛሴት ቀጠቅጣለሁ። ስዊር ቱ ጋድ ያ ጾም ባይሆን አስባችሁታል? ምን ታመጣለህ? ጾም ባይሆን ምን ታረገኛለህ? ኮተታ ትሳደባለህ፣ ሰድባለሁ። ሌላ ምን ታመጣለህ? ጾም ባይሆን ትሳደባለህ፣ ሰድባለሁ። ምን አንተ አሁን ደህና ሰው መሆንክ ነው? አላውቅም። ትሳደባለህ፣ ቀጠቅጥሃለሁ ነው የሚለው ነው አይደለም? አይ አሁን እኔ እና አንቺ ለመሰዳደብ አይደለም የመጣ ነው። ናና ክፈል። ድራማ አትስራ። ውጣና ክፈል። ከከፈልክ በኋላ ጠይቀኝ። ክፈልና ጠይቀኝ። ወንድ ከሆንክ ሱሪ ከታጠቅ ቃልክ ነው። በልጅክ ምልሃላ ናና ክፈልና ለምን ሰደብሽኝ በላይ ማቻል ክፍልም አልኩሽ እኔ። በቃ ክፈል። እንደ ጀግና ውጣ ክፈልና ግዴታን ተወጥክ። ለምን ትሳደቢያለሽ? ጥያቄ መጀመሪያ ክፈል። እሱን ለመጠየቅ ራሱ ብቁ አይደለም። እዳ ላይ ነው ያለው። ባለዕዳ ነህ።
ክፈልና ይቅርታ ጠይቅኝ ማሜ ገደል ግባ። አይ ቅጣት ነው፣ ግን በጣም የሚገርምና የሚያሳዝነው አንድ ሴት ልጅ ክብሯ ግርማ ሞገሷ እኔ ደግሞ ካንተ ጋር ደግሞ የምን ክብር? አንተ ክብር ታውቃለህ እንዴ? ወራዳ ካንተ በላይ ክብሩን ያጣለ እንዴ? ደግሞ ስለ ክብር ከኔ ጋር ልታወራ እርምጥመጥ። እንግዲህ ቪዲዮውን እንዳያችሁት በቲክቶክ ላይቭ ስትሪም ላይ ነው ሲሰዳደቡ የነበሩት። ኢንፋክት ሰውየው አልተሳደበም፣ እሷ ነች ስትሳደብ የነበረችው። ስለዚህ ሰው የብልግናና የስድብ ኮንተንት ይፈልጋል ያልኩበትን ምክንያት ልንገራችሁ። የእሷን የሚከታተላትን ሰው እዚህ ጋር አይታችሁታል። 29000 ምናምን ሰው በላይቭ ስትሪም እየተከታተላት ነው። ቪዲዮ ላይ እንዳያችሁት ደግሞ ሰውየው ምንም የሚሳደበው ነገር የለም፣ ዝም ብሎ አንዳንድ ነገር ነው ሲመልስላት የነበረውና ምናልባትም በጨዋነት ነው ቁጭ ብሎ ጌም ለመጫወት እየሞከረ የነበረው። ግን የሚከታተለውን ሰው ደግሞ እዩ 5000 ምናምን። ስለዚህ ሰው የብልግናና የስድብ ኮንተንት በጣም ፓሽኑ እየሆነ መጥቷል ማለት ነው። ስለዚህ ያላችሁ አማራጭ ምንድን ነው? ወይ ባለጌ ወይ ተሳዳቢ ነው መሆን ያለባችሁ? እስኪ ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ተሳዳቢ ለመሆን ደግሞ ምርጥ ስድቦች አሉ። ለምሳሌ እቺ ጉቺ የምትባሏን ሴትዮ በስድብ የሚያጥረገርጋት እና የሚያሸንፋት ቀጣዩን ቪዲዮ እዩትና ተመለሱ። ጉቺ አንቺ ክፍት ቂጥ አይጠ መጎጥ እኔ አንቺ መልክ ቢዝነስ ሶሻል ሚዲያ ላልወጣ አልተኛለሽ። ከሶሻል ሚዲያ ሳላጠፋሽ አልተኛ ሞጣ ይላል ታውቂዋለሽ። እንደማጠፋሽ ደግሞ እርግጠኛ ሆኜ ሞራል አለሽ። ቂስችን ገልብጠሽ ላይ እግዞ እየተባለ ሽንትሽን ወደ ላይ እየሸናሽ ጥሩ ቂጥ እንዳለሽ ደግሞ ያን እያሳየሽ ስትበላቀጭ የነበር ውዳቂ ቤተሰቦችሽ አፍረውብሽ መግቢያ አጣው ድሬዳዋ ላይ እናትሽም አባትሽም ተለያይተው ነው የሚኖሩ። እናትሽ ተሸማቀው፣ አባትሽ ተሸማቀው፣ ወንድሞችሽ የት እንግባ ብለው የድሬዳዋ ሰዎች ቡና የሚያጣጣቸው አጣው። በእውነት አንቺ ግን እንዴት አባትሽ ነው ያፈላሽው? ሞጣን ባንዲት ቃላት ነው ያለሽ። አንቺ ነሽ እኔንም ታሸማቅቂ? አንቺ ነሽ 20 ደቂቃ 20 ሰዓት መታ እንታስቀምጪ? አፈላሽ አይደል? በጣም አፈላሽ። ይሄን ሰውዬ ነው አሁን ተራ ነው። እቺን ተራ ናት። ምን እንዲታወቅ ነው ማቆም አለባት። ከዚህ በኋላ እኔ እሷን ለማጥፋት ነው የምሰራው። ሁለቱንም አጠፋቸዋለሁ። ማርክ ማይ ወርድ ስለማጠፋቸው እኮ ነው። የትኛው ነው ጨዋጫዋ የምትጫዋች? ቂጥሽን ከፍተሽ ቤተሰብ ስታሰድቤ ነበር። ወራዳነትሽን፣ የኦንላይን ሸርሙጣነትሽን። መሸርሞጥ እኮ ይቻላል። ማንም ሰው ከተዋደደ ችግር የለም። ያንቺ እኮ ቢዝነስሽ ነው። እሙሙ መቸርቸር ቢዝነስሽ ነው። you don't have any work any job አላቅሽም እንዴ? በስድብ አለ ምን መልስላት? ስድብ ላግዝ ይለኛል። መሳሪያ ያለው በስነ ስርዓት ነው ማጋለጥ ያለብን። እንዴት አፈላሽ? የሶሻል ሚዲያ ክዊን ሉናልሽ ጉቺ ወይም ህሊና በለጠ። አንቺ ኤርትራዊ ሻባረልሽ የአማራ ዘርስ አለብ የለብሽ። እኔ ይቅርታ ብያቸዋለሁ። የአማራ ሰዎች ታውቁታላችሁ፣ ለሴቶች ስስልባለሁ። ያኔ እንደዚያ ስትሆን ለምና እባክህ ታደገኝ እንደ ታኩር እንደዚህ እየተዝረከረከች መጣ አድኛት። በሳምንቱ የተገኘችው ግን ዘገየ ከተባለ ጆከር የተባለ ዘገየ የተባለ ሞጣ ይላል። ይኸውላችሁ እንግዲህ ሞጣ ከፍተኛ የስድብ አባት ማለት ነው። ለማንኛውም እኔ እንደዚህ ባለጌ ሁኑ እያልኳችሁ አይደለም፣ ወይም ተሳዳቢ ሁኑ እያልኳችሁ አይደለም። ግን ሰው ኢንቴንሽኑ ወዴት እየሄደ ነው የሚለውን ነገር ማሳየት ስለፈለኩ ነው። ምርጫችሁ የእናንተ ነው። ለማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአዲስ ቪዲዮ መለሳለሁ። ይመቻችሁ።